ሰው ሼር ማድረጋችሁ ስክሪን ይኖራል። ሆፕ ይሰማችኋል አይደለ? እንደገና ደግሞ አ፣ ይታያችኋል ብዬ አስባለሁ። ቻት ላይ አይ ቲንክ የሚታያችሁ ከሆነ ሜንሽን ታደርጉልኛላችሁ። ቴንክ ዩ ጋይስ። እኔ ሪኮርድ እያደረኩ ስለሆነ አይ ቲንክ ኦንሊ ሼር እናደርጋችኋለን። ኔትወርክ ባንድ ዩዝ ለመጠቀም ካፕል ሰዎች ለመግባት እየጠየቁ ነው። ዋን ሰከንድ። እንደገና ሼር ላድርጋችሁ፣ ምክንያቱም የተጻፈ ጽሁፍ አለ እዚህ ጋር። ስክሪን የሚታያችሁ ከሆነ አንዴ ቻት ላይ በመጻፍ ያሉኝ። ኦኬ ቴንክ ዩ ጋይስ። ሰው ዌብሳይታችን ይሄን ይመስላል። አም፣ እንደምታዩት የኤዲቶር ሲቲ ዶት ኮም ይባላል ዌብሳይቱ። ይሄን ቻት ላይ አደርግላችኋለሁ እና አ፣ የሆነ ሰዓት ላይ ገብታችሁ ማየት ትችላላችሁ። የስ ኦኬ ሶ ሌስ ሙቭ ኦን። ሆም ፔጃችን ይሄን ይመስላል። ይሄ በዚህ በኩል ያለው የምታዩት እንዳለ በሙሉ የ የእንትን ነው የኢቲቶር ሲቲ ዶት ኮም ዌብሳይት ተማሪዎች በብዛት የሚጠቀሙበት ዌብሳይት ነው እና አንድ ጊዜ ከታች ቻት እየገባኝ ስለሆነ
ይህ ተማሪዎች የሚያዩት ሳይት ነው። የእናንተን ሳይት ደግሞ ትንሽ ቆይቼ ሎጊን አድርጌ አሳያቸዋለሁ። አሁን ሎግ አውት ላድርግና ሶ የእናንተ ክላይንቶች የሁላችንም ክላይንቶች እዚህ ዌብሳይት ላይ በመምጣት ስለኛ ስለምንሰጠው ሰርቪስ ማየት ይችላሉ። ይሄ ሆም ፔጃችን ነው። ክላሶችን አጠቃላይ ወይም ደግሞ በአስተማሪ ሰርች ማድረግ ይችላሉ። አቬሌብል የሆኑ ቱቶሮችን ወይም አስተማሪዎችን ማየት ይችላሉ። ከዚህ ላይ ከሆም ፔጅ ተነስተው ወደሚፈልጉበት አቅጣጫ መግባት ይችላሉ። አክቹዋሊ ለተማሪዎች ብቻ ሳይሆን ለአስተማሪዎችም እዚህ ዌብሳይት ላይ አክሴሲብል የምናደርጋቸው ነገሮች አሉ። ለምሳሌ አስተማሪዎች መጥተው ዌብሳይታችን አይተው አፕላይ ማድረግ ይቻሉ። ሬጂስተር የማድረጊያ ፔጅ ወይም ሊንክ አለን። ከዚህ በመቀጠል ስለኛ ስለምንሰጣቸው ሰርቪሶች አንድ ክላስ ለመጀመር ምን አይነት ስቴፖች እንዳሉ፣ ምን አይነት ክላሶች እንደምንሰጥ ፕራይቬት ክላስ እና ግሩፕ ክላስ አለን። ከዛ በተጨማሪ ደግሞ የኤአይ ሰርቪስ አለን። የኤአይ ሰርቪስ ማለት ተማሪዎች ቀጥታ ከኤአይ ጋር ኢንተርፌስ አድርገው ጥያቄ መጠየቅና መልስ ማግኘት የሚችሉበት ነው። የምንሰጣቸው ሰርቪሶች ክፍያዎች እዚህ ጋር ሜንሽን ተደርገዋል። ያው ብዙ ጊዜ የሚጠየቁ ጥያቄዎችን ደግሞ እዚህ ጋር ለመመለስ እንሞክራለን። ኮንታክት እናንተ ማድረግ ትችላላችሁ። ኮንታክታስ አለን፣ ስልክ ቁጥር አለን። በኢሜይል አድሬስም ኮንታክት ማድረግ ትችላላችሁ። አሁን ምንድን ነው የማደርገው? ሁላችሁም ከዚህ ቀጥሎ ኢን ዘ ኮሚንግ ዴይስ የምታደርጉት ነገር ሳይን አፕ ማድረግና መከታተል ስለሆነ አፕሩቭ ከተደረጋችሁ በኋላ ማስተማር የምትችሉበት መንገድ እንዲፈጠር መጀመሪያ የምናደርገው ምንድነው የሳይን አፕ ፕሮሲጀሩን ለማሳየት እሞክራለሁ። ሳይን አፕ ሲደረግ አንድ ተጠቃሚ ዌብሳይት ላይ እንደ ተማሪ ወይም ደግሞ እንደ አስተማሪ ገብተው መመዝገብ ይችላሉ። የመጀመሪያው ምርጫ የታይም ዞን ነው። የታይም ዞን አዲስ አበባ ብቻ ስለሆነ አሁን ሰፖርት የምናደርገው የአዲስ አበባ ሲቲ ዲሴብል በዲፎልት ሰሌክት ተደርጎ ዲሴብል አድርገነዋል። ከዛ ስማችሁን ማስገባት ትችላላችሁ። ለምሳሌ እኔ ዳግም ባላለው ዳግም በላይ ስሜን አስገባለው። ኢሜይል አድሬስ አስገባለው። እናንተም ተመሳሳይ እንደዚህ ነው የምታደርጉት። የራሳችሁን ኢሜይል አድሬስ ካስገባችሁ በኋላ ፓስዋርድ ደግሞ ማስገባት ይኖርባቸዋል። ስማችሁን ኢሜይላችሁን እና ፓስዋርድ ካስገባችሁ በኋላ ኔክስት ምንድን ነው የሚሆነው? ፋይል አፕሎድ ማድረግ ይኖርባቸዋል። አንደኛው ከላይ የምታዩት ይህ ፋይል የእናንተን ፕሮፋይል የያዘ የአጭር ደቂቃ ኢንትሮዳክሽን ቪዲዮ ነው። ትኩድ ቢ ላይ 30 ደቂቃ ከ30 ሰከንድ እስከ 1 ደቂቃ ወይም ደግሞ 2 ደቂቃ ሊሆን ይችላል። ግን አነስ ያለች እናንተ ኢንትሮዲውሲንግ አይነት ነገር የሆነ እንደ ትንሽ ማርኬቲንግ የሆነች ቪዲዮ አፕሎድ ማድረግ ይጠበቅባቸዋል። ቀጥታ አፕሎድ ማድረግ ትችላላችሁ፣ ወይም ደግሞ ዩቲዩብ ላይ ካስገባችሁ በኋላ ቪዲዮችሁን እዚህ ዩቲዩብ ዌብሳይት ላይ ቺ ሴክሽን አለች። ቪዲዮ ኢዝ ኢኳል ቱ አይዲ አለች። እያንዳንዱ ቪዲዮ የአይዲ ያለው ዩቲዩብ ላይ እና ያችን ሰሌክት ማድረግ ይኖርባቸዋል። ለምሳሌ እዚህ ጋር አንድ ነገር ዩቲዩብ ብታዩ ሊንኩ የሚታያችሁ ከሆነ ቪ ኢዝ ኢኳል ቱ ብሎ የሚሰጣችሁ እዚች ጋር አለች እና እሷን አንስታችሁ ከዩቲዩብ ላይ ከሆነ አፕሎድ የምታደርጉት እዚህ መጨመር ትችላላችሁ። ከዛ ቀጥሎ አፕሎድ የምታደርጉት ነገር ቬሪፊኬሽን ዶክመንት ነው። ያም ማለት እንደ መታወቂያ ነው። ይሄን ክሊክ ካደረጋችሁ በኋላ የመታወቂያችሁን እዚህ ላይ አፕሎድ ማድረግ ትችላላችሁ። ያ ይሄንን ኢሜጅ እመርጣለሁ እንደ መታወቂያ አድርጌ እዚህ ላይ ሰፖርት የሚያደርገው ኢሜጅ ብቻ ስለሆነ እሱን ኢሜጅ ብቻ ሰሌክት ማድረጋችሁን እርግጠኛ ትሆናላችሁ ማለት ነው። ከዛ በመቀጠል ሬዚዩሚያችሁን ወይም ደግሞ ሲቪያችሁን በሚቀጥለው ፎርም ላይ ታስገባላችሁ። ይህም በፒዲኤፍ በወርድ ወይም ደግሞ በኢሜጅ ሊሆን ይችላል።
ሶ እኔ አንድ ፕሮፋይል ኢሜጅ ማነው ሲቪን ሰሌክት አደርጋለሁ። እናንተም እንደዚህ ነው የምታደርጉት። ከዛ በመቀጠል ደግሞ የሰርተፊኬታችሁን የዲግሪ ኦር ሰምቲንግ ያላችሁን ክሪዴንሻል በሚቀጥለው አፕሎድ ማድረጊያ ላይ ታስገባላችሁ። እሱም ኢሜጅ ወይም ደግሞ ፒዲኤፍ ፋይል ሊሆን ይችላል። እሱን ሰሌክት እናደርጋለን። ከዛ ይሄን አስገብታችሁ ስጨርሱ መጨረሻ ላይ የምትሉት ሳይን አፕ ነው። ልክ ሳይን አፕ እንዳደረግኩ ሰክሰስፉሊ ሳይን አፕ እንዳደረጋችሁ ሲስተሙ ይነግራችኋል። ከዚህ በመቀጠል የኢሜል አድሬሳችሁ ላይ ሄዳችሁ ኢሜይላችሁ ላይ ሄዳችሁ ኮንፊርም ታደርጋላችሁ ማለት ነው። አሁን እኔ ወደ ኢሜይል ሄድና ኢሜይል ይደርሰኛል በዚህ ሰዓት። እዛ ላይ ገብቼ ኮንፊርም አደርጋለሁ። ሴይ ወደ ፐርሰናል ኢሜይል ላይ እየሄድኩ ነው። ምን ሊሆን ይችላል? ከተወሰነች ደቂቃ ሊዘገይ ይችላል ኢሜይል እስከሚደርሳችሁ ድረስ ኢትኩቴክ 2-3 ደቂቃ። በዛ ላይ ገብታችሁ ኢሜይላችሁን ያው ይሄ የሚያገለግለን ለምንድን ነው? ያው ኮምፒውተሮች አንዳንድ ጊዜ ራሳቸው ሬጅስተር ስለሚያደርጉ ይህን ለመጠበቅ ትክክለኛ ሰው መሆናችሁን ለማረጋገጥ ኢሜይል ቬሪፊኬሽን ፕሮሰስ አለው ማለት ነው። እሱን ቬሪፋይ ካደረጋችሁ በኋላ just waiting the email. ሌትስ ሴይ ኢሜል ቬሪፋይ ካደረጋችሁ በኋላ ሎጊን ማድረግ ትችላላችሁ። ግን ልክ ኢሜል ቬሪፋይ እንዳደረጋችሁ ቀጥሎ የሚደርሳችሁ ኢሜል አለ። ቀጥሎ ያለው ኢሜል ደግሞ ምንድን ነው? የዌብሳይቱ ዙም ሰፖርት ስለሚያደርግ የዙም አክቲቬሽን ይኖራቸዋል። የዙም አካውንት ከሌላችሁ ዙም አካውንት ይፈጠራላችኋል። አንድ ክሊክ ብቻ ነው የሚጠበቅባችሁ ከእናንተ። ልክ አሱናስ ሬጅስትሬሽናችሁ አፕሮቭ እንደተደረገ ወይም ደግሞ ሳይን አፕ እንዳደረጋችሁና ኢሜይላችሁን ቬሪፋይ እንዳደረጋችሁ ቀጣይ ሁለተኛ ኢሜይል ይደርሳችኋል። እሱም ደግሞ የዙም ቬሪፊኬሽን ነው። እሱም እዚህ ላይ ሼር ለማድረግ እሞክራለሁ። እንደዚህ አይነት ኢሜይል ደርሷችሁ ቬሪፋይ ካደረጋችሁ በኋላ ቀጥሎ ደግሞ የሚደርሳችሁ ኢሜይል አድሬስ አለ። የዙም አካውንት ቬሪፊኬሽን ነው። ይህም አክቲቬት ዩር ዙም አካውንት የሚል ኢሜይል ይደርሳችኋል። ይሄ እንደተጫናችሁ አካውንታችሁ ወዲያውኑ አክቲቭ የሆነና ሎጊን ማድረግ ትችላላችሁ ማለት ነው። ሎጊን ስታደርጉ ወደ ዳሽቦርድ ይወስዳችኋል። አይ ቲንክ ለማኔጀሮቻችን እንዲጠቅማቸው አስተያየት ወይም ደግሞ ጥያቄ ካላችሁ በቴሌግራም ቻናላችን ላይ ፎርዋርድ ብታደርጉ፣ ምክንያቱም እዚህ ላይ አንሚዩት ካደረግ ሁላችሁንም ያው በጣም መበጣበጥ ስለሚሆን በቴሌግራም ግሩፕ ላይ ዲስከስ ለማድረግ ሞክሩ። ያ ኤኒቲንግ ካለ እዛ ላይ መነጋገር እንችላለን። ዳሽቦርዳችሁ ምን የያዘ ነው? ሁሉንም ሊንኮች የያዘ ነው። እዚህ ዌብሳይት ላይ ያሉ ፕሮፋይል ሴቲንጋችሁን፣ ግሩፕ ፕላስ፣
አዲስ ግሩፕ ክላስ መፍጠር ከፈለጋችሁ እነዚህን የመሳሰሉ ነገሮች አሉ እዚህ ላይ። ሶ ቀጥታ ሳይን አፕ እንዳደረጋችሁ የምትሄዱት ወደ ፕሮፋይል ማኔጅመንት ነው። ሶ እዚህ ፕሮፋይል ማኔጅመንት ላይ መታችሁ ከፎቶ ጀምሮ ምንም ነገር መቀየር ትችላላችሁ። ሌትስ አሁን የፕሮፋይል ፒክቸሪን መቀየር ፈልግ። ይሄ ፎቶ ማለት ሁላችሁም ነው የራሳችሁን ፐርሰናል ፕሮፋይል ትሬኒንግ ቦታ ላይ ለምሳሌ ተማሪዎች ሲያዩ የሚያዩት እናንተን የሚገልጽ ፎቶ ነው። ሶ ዩ ካን ቹዝ ኤኒ ካይንድ ኦፍ ኢሜጅ ካላችሁ ኢሜጆች ውስጥ ማስገባት ትችላላችሁ። ፕሮፋይላችሁን ሙሉ በሙሉ ኤዲት ማድረግ ትችላላችሁ። ኤዲት ፕሮፋይል ካላችሁ በኋላ ስማችሁን፣ ጾታችሁን፣ ስልክ ቁጥራችሁን ሁሉንም መረጃ እዚህ ላይ ያለውን መረጃ በሙሉ ማስገባት ትችላላችሁ። መሳሳትን ቁጥር፣ ኢሜይል አድሬስ፣ ቪዲዮዎችን ኤዲት ማድረግ ከፈለጋችሁ ካደረጋችሁ በኋላ እዚህ ላይ ሰሚት ማድረግ ትችላላችሁ። ፓስዋርድ ከጠፋባችሁ እዚህ ጋር መታችሁ ፓስዋርዳችሁን አፕዴት ማድረግ ትችላላችሁ። ከዛ በተጨማሪ ጓደኞቻችሁን ወደዚህ የዌብሳይት ኢንቫይት ማድረግ ብትፈልጉ ኢሜይላቸውን እዚህ ላይ ካስገባችሁ በኋላ ኢንቫይት የሚለውን በመጫን ኢንቫይት ማድረግ ትችላላችሁ። ስለ እናንተ ጠቃሚ መረጃ ካለ እዚህ ላይ ዲስክሪፕሽን ማድረግ ትችላላችሁ። ይሄ ያው ኖርማል ቴክስት ኤዲተር ነው። ቦልድ ማድረግ ትችላላችሁ። አንዳንድ ቴክስቶችን ኢታሊክስ ቦልድ እያደረጋችሁ እንደ ማንኛውም ቴክስት ኤዲተር እዚህ ላይ መጨመር ትችላላችሁ። ማስተማር የምትፈልጉባቸውን ትምህርቶች እኛ ከምንሰጣቸው ውስጥ ለምሳሌ ግሬድ 7 ነበር ያልኩት፣ ተጨማሪ ግሬድ 4 ኦር 6 ማድረግ ከፈለግኩኝ አፕዴት ማድረግ እችላለሁ እዚህ ላይ። በዚህኛው ፓርት ደግሞ ሬዚሚያችሁን ኮምፕሊት ለማድረግ እዚህ ማስገባት ትችላላችሁ። ለምሳሌ ኤዱኬሽን ባክግራውንድ ካላችሁ አስማች አስ ፖስብል ያላችሁን በሙሉ ማስገባት ትችላላችሁ። ታይትል፣ ዲስክሪፕሽን ከመቼ እስከ መቼ እንደወሰዳችሁ። እቺ ኦርደሪ ደግሞ ኦርደሪንጉ ቅደም ተከተሉ እዚህ ጋር ያለውን የሚያሳይ ነው። ሶ ተጨማሪ ሞር እዚህ ጋር ማድረግ ትችላላችሁ። ይሄኛው ታብ ደግሞ ኤክስፔሪንሳችሁን እንደዛው ታይትሉን፣ ዲስክሪፕሽን ከመቼ እስከ መቼ እንደሰራችሁ ቅደም ተከተሉን ደግሞ እዚህ ጋር እናደርጋለን። እዚህ ጋር ለምሳሌ 1 አድርገን የሚቀጥለውን ደግሞ 2 አድርገን ካሳየ ነው አደረግነው እዚህ ጋር በቅደም ተከተል ያሳየናል ማለት ነው። ሰርቲፊኬሽናችሁን እዚህ ላይ መጨመር ትችላላችሁ። ከዛ ቀጥሎ የምታደርጉት ነገር ምንድን ነው? ልክ እዚህ ሲስተም እንደገባችሁ ሴት ፕራይስ የሚል ሴክሽን አለ። ይህም ሴክሽን ምንድን ነው? የምታስተምሩት ትምህርት ግሬዱ፣ ሰብጀክቱ እና ዩኒትን ቱቶሪያል የምትሰጡበትን ዩኒት እዚህ ላይ ትመዘግባላችሁ ማለት ነው። ለምሳሌ አዲስ ገቢ ነኝ እኔ ላይክ ግሬድ 12 አስተማሪ ሊሆን ይችላለሁ። ይህንን ሳስገባ እዚህ ጋር ያመጣልኛል። ከግሬድ 12 ውስጥ የምሰጠው ስፔሲፊክ ትምህርት ይኖራል። እሱም ሌትስ ኢንፎርሜሽን ቴክኖሎጂ ይሆናል። እሱን አስገባለሁ። ቀጣዩን ለማየት ባይ ዘ ዌይ ሊስት የሚለውን መጫን አለብን። ሊስት ብለን ስንጫን ሰብጀክቶችን ይዘረዝርልናል። አሁንም ሰብጀክት ከጨመርን በኋላ ሊስት ስንለው ዩኒት የምናስተምረውን ዩኒት እንድናስገባ ይፈቅድልናል ማለት ነው። ከዚህ ውስጥ ሌትስ ዩኒት 6ን ነው ማስተማር የምፈልገው። ያው እያንዳንዱ ክላሶች ኮንስታንት የሆነ ፕራይስ ነው ያላቸው። የፕራይሲንግ ግሩፕ አለን ከ1 እስከ 6 ከ7 እስከ 8 እና ከ9 እስከ 12 ግሩፕ የሆነ ፕራይሲንግ ነው ያላቸው። ይሄ የማይቀየር ሲሆን ይሄ ዩኒቱን ግን መምረጥ ትችላላችሁ ማለት ነው። ስለዚህ ሰሚት ካረኩኝ አሁን እነዚህን ካስገባ በኋላ ቱቶሪያል ለመስጠት ዝግጁ ነኝ ማለት ነው። ቱቶሪያል ለመስጠት ምንድነው የሚጠበቅብኝ? መጀመሪያ ሳይን አፕ ማድረግ አለብኝ። ከዛ ፕሮፋይሌን በደንብ ማስገባት አለብኝ። ፕሮፋይሌ በደንብ ከገባ በኋላ የኤዲቶር ሲቲ ማኔጀሮች አፕሩቭ ሲያደርጉልኝ ወደ ትሬኒንግ መስጠት ብቁ ሆናለሁ ማለት ነው። እነዚህ ነገሮች ሴት ካደረግኩኝ በኋላ ትሬኒንግ መስጠት እችላለሁ ማለት ነው። እንዴት ነው ትሬኒንግ የምሰጠው? ያው አቬሌቢሊቲን ሴት ማድረግ አለብኝ፣ ስኬጁል መስጠት አለብኝ ማለት ነው። ለምሳሌ እሱም ማድረገው እዚህ ሴት አቬሌቢሊቲ የሚል ሴክሽን አለ።
አ፣ እዚህ ላይ ከመጣችሁ በኋላ እንደምታዩት እኔ ከዚህ በፊት ሴት ያደረኳቸው ክላሶች ናቸው። አክቲቭ ዴት ወይም አሁን ያለሁበት ቀን እንደምታዩት አ፣ ቢጫ በሚመስል ነገር ተቀልሞ ይታየኛል። ሶ ከዚህ በፊት ያሉት ያለፉ ቀናቶች ስለሆነ ምንም ስኬጁል አድ ማድረግ አልችልም። ላርግ ብል እዚህ ጋር ኤረር ይሰጠኛል። ካኖት ክሬት ስሎት ኢን ዘ ፓስት። ስለዚህ ከአሁን በፊት ከአሁን በኋላ ላሉ ሰዓቶች ነው ማለት። ለምሳሌ ለነገ አ፣ አሁን ስንት ሰዓት ነው? ለምሳሌ 1 ሰዓት ከ42 ነው። ሶ ይሄ እንደምታዩት 1 ሰዓት ከ42 ፒኤም በኋላ ማንኛውም ሰዓት ስኬጁል ማድረግ እችላለሁ። ሌትስ እዚህ ጋር ከ2 ሰዓት ተኩል እስከ አ፣ 3 ሰዓት ከ10 ድረስ ማድረግ እችላለሁ። የትሬኒንግ ሰዓታችን በዚሁ አጋጣሚ ለመግለጽ ማክሲመም 40 ደቂቃ ነው። ሶ አንድ ስኬጁል የ40 ደቂቃ ስኬጁል ነው ማለት ነው። ሶ የማደርገው ነገር ምንድን ነው? አሁን ከ2 ሰዓት ከ10 እስከ 2 ሰዓት ከ50 ድረስ ትሬኒንግ ለመስጠት ስኬጁል አዘጋጃለሁ ማለት ነው። እናንተ በሁሉም ቀን ያላችሁን ስኬጁል እንደዚህ መፍጠር ትችላላችሁ። እንደዚህ እያስገባችሁ የፊውቸር ቀኖች ነው። ለምሳሌ ኔክስት ዊክም ጭምር አቬሌብል የሆናችሁባቸውን ቀናቶች በሙሉ የሚመቻችሁን ሰዓት ማስገባት ትችላላችሁ። አ፣ ያው ሰዓቱ የፈረንጅ ሰዓት ነው። ከኛ ሰዓት ጋር በደንብ አ፣ ማመሳሰል አለባችሁ። ለምሳሌ ቀን 10 ሰዓት ከሆነ የሚሰጠው ሁሌ ቀን 10 ሰዓት ከሆነ ሁሌ ቀን 10 ሰዓት የሚመችኝ ቀናቶች እንደዚህ አቀልማለሁ ማለት ነው። የአርባ ደቂቃ ትሬኒንጎች ናቸው። ሶ የምታስጠኑባቸውን ሰዓቶች አስቀድማችሁ ስኬጁል መስራት አለባችሁ ማለት ነው። እዚህ ጋር ከለር ኮዶቹን ያሳየናል። ቀይ ማለት የሚከፈልባቸው የቱቶሪያል ሰዓቶች ናቸው። ሰማያዊ ደግሞ ሰማያዊ ሊመጣልን ይችላል። ለምሳሌ የቅድሙ ላይ እንዳያችሁት እዚህ ጋር ይሄ እንደምታዩት ግሩፕ ክላስ እኔ ሴት ያደረኩት ስላለ እነሱ ይታዩኛል። የአረንጓዴ ደግሞ የፍሪ ስሎቶች በነፃ የምታስተምሯቸው ራሳችሁን እንደ ማስታወቂያ የሚሆኑ የፍሪ ክላስ መስጠት ትችላላችሁ። አጠር ያሉ ትሬኒንጎች ወይም ቱቶሪያሎች ማለት ነው። ፍሪ ቱቶሪያሎችን እዚህ ጋር ያሳየናል። ኤክስፓየርድ ስሎቶችን ደግሞ ያለፉ ቱቶሪያሎቻችን እንደዚህ ግራጫ አስመስሎ ያሳየናል ማለት ነው። ሶ እኔ አሁን ለኔክስት ዊክ ጭምር ያሉ ከዛም በኋላ ላሉ ቀናቶች በሙሉ ሴት ማድረግ ይችላል። ሶ ምንድን ነው ሀፕን የሚያደርገው ማለት ነው። ወደዚህኛው ሳምንት ልመለስ እና አሁን ዛሬ ሐሙስ ምን አድርጌያለሁ? ያ ምን አድርጌያለሁ? ከ2 ሰዓት ከ10 እስከ 2 ሰዓት ከ50 ድረስ ስኬጁል ያደረኩት የትምህርት የማስጠኛ ሰዓት አለኝ። ሶ ማንኛውም ተማሪ መጥቶ በዚህ ሰዓት ቺን ሰዓት ቡክ ካደረገ መማር ይችላል ማለት ነው። እዚህ ጋር ለምሳሌ እንደ ተማሪ ሆኜ ገብቻለሁ። እናንተ ሴሌክት ያደረጋችኋቸው የትሬኒንግ ሰዓቶች ተማሪዎች መጥተው እዚህ ዋን ኦን ዋን ክላስ የሚል አለ። ሶ ቅድም ያስገባሁት የ12ኛ ክፍል ነው። የ12ኛ ክፍል የሚያስተምሩ አስተማሪዎች በሙሉ እዚህ ጋር ሊስት ይደረጋሉ። የቅድሞ አስተማሪ ያያችሁት ቲቸር ሀና የምትባለው ተማሪው አቬሌቢሊቲዋን አይቶ ቡክ ኤለስን ይላል። የእናንተ ፕሮፋይል ለምሳሌ ሜጃችሁ እዚህ ጋር ይታያል። ስማችሁ፣ ከየት እንደሆናችሁ እና ኢንትሮዳክሽን ቪዲዮ እዚህ ጋር ያስገባችኋት እዚህ ጋር ይታያል። ቺ ቪዲዮ ነች ማለት ነው። ቅድም በኳሊቲ መቀረጽ ያለባት ከ30 ሰከንድ እስከ 1 ደቂቃ አጠር ያለ ቪዲዮ የሚያስፈልጋችሁ ለዛ ነው ማለት ነው። ምንድን ነው አሁን እንደ ተማሪ ሆኜ እኔ ቅድም አሁን እዚች ጋር የፈጠርኳትን ክላስ ተማሪ መጥቶ እዚህ ጋር ቡክ ማድረግ ይችላል ማለት ነው። ቡክ ሲያደርግ መጀመሪያ ያው ግሬድ መምረጥ አለበት። ከዛ ሰብጀክት መምረጥ አለበት። ከዛ ዩኒት መምረጥ አለበት። ከዚህ በኋላ ነው ቡክ የሚያደርገው። ቡክ ሲያደርግ ወደ መክፈያ ቦታ ይወስደዋል። እንደ ተማሪ ስሜን አስገባለው፣ አድሬሴን አስገባለው፣ ከዛ አገሬን አስገባለው፣ ከዛ
ፔመንት ሲስተም ነው። እዚህ ላይ የተማሪው የሚከፍልበት እንትን ስላለ ይሄን ካስገባ በኋላ ክፍያ ይፈጽማል ማለት ነው። በቴሌብር ሊሆን ይችላል፣ በንግድ ባንክ ሊሆን ይችላል። በተለያዩ የአከፋፈል ስርዓቶች ካስገባ በኋላ ኢንፎርሜሽን ብሩ ሲቆረጥ ስኬጁል ይደረጋል። ተማሪው ይሄ የተማሪው ሳይድ ነው። ተማሪው አም፣ በዚህ በዚህ ቀን ሜይ 1 ክላስ እንዳለው ነው የሚያሳየው። ስታተሱ ደግሞ ቡክ እንዳደረገ ነው። በዚህ ሰዓት መታችሁ ብታዩ እናንተ መጪ ክላሶቻችሁ መቼ እንዳሉ ወይም ደግሞ ያለፉ ክላሶቻችሁ ያሉበትን ቦታ የምታዩበት አፕከሚንግ አፖይንትመንትስ የሚል ፔጅ አለ። ሶ አፕከሚንግ አፖይንትመንት እንደምታዩት የቅድሙ ተማሪ ኢንፎርሜሽን ቴክኖሎጂ ቡክ አድርጓል። 2 ሰዓት ከ10 ላይ ማለት ነው። የሚያልቀው ደግሞ 2 ሰዓት ከ50 ነው። ቡክ አድርጓል። ሶ እነዚህን አክሽኖች ሁልጊዜ ኖቲስ ማድረግ አለባቸው። አም፣ ያ ዲቴሉን ቪው በማድረግ የክላሱን ዲቴል እዚህ ጋር ማየት ትችላላችሁ። ስታተሱን ያሳያችኋል። የሚቲንግ ወይም ደግሞ የክላሱ ሰዓት ሲደርስ እዚህ ጋር ተጨማሪ አንድ በተን ትኖራለች። እሷም ክላሱን ማስጀመሪያ ማለት ነው። አሁን ግን ገና አንድ 20 ደቂቃ ስለሚቀረው እዚህ ጋር አልመጣችም። ችግር ካለ እዚህ ላይ ሪፖርት ማድረግ ትችላላችሁ። መግባት ካልቻላችሁ ደግሞ መግባት አንችልም በዚህ ምክንያት ብላችሁ እዚህ ጋር ሜንሽን ማድረግ ትችላላችሁ። የሌሰን ማቴሪያል ደግሞ ካላችሁ ላይክ ለምሳሌ ቅድም እንዳልነው ስላይድ ወይም ፕሬዘንቴሽን ወይም ፒዲኤፍ ካለ እዚህ ላይ አፕሎድ ማድረግ ይቻላል ማለት ነው። ሌትስ ሴይ እኔ አንድ ማቴሪያል አፕሎድ አድርጋለሁ። ምንጊዜም ፋይል ከጨመራችሁ በኋላ አፕሎድ የሚለው መጫን አለባችሁ። ይሄንን ማቴሪያል ተማሪው በሱ ሳይድ ገብቶ ለምሳሌ አፕከሚንግ ኮርስ አፕከሚንግ አፖይንትመንትስ የሚለው ሴክሽን ላይ መጥቶ እዚህ ገብቶ ሲያይ አፕሎድ ያደረጋችሁለትን ትምህርት ዳውንሎድ አድርጎ ማየት ይችላል ማለት ነው። አሁን ትንሽ ኮንፊውዝ እንዳያደረጋችሁ ምንድነው ማድረገው? ይሄ ተማሪው ሳይድ ነው። በዚህ በኩል ደግሞ ማሳያችሁ የአስተማሪው የእናንተን ሳይድ ነው ማለት ነው። ምንድነው ያደረግነው? እስካሁን ድረስ ተመዝግበናል፣ ፕሮፋይላችንን ሴት አድርገናል። ከዛ በኋላ ደግሞ የምናስተምረውን ትምህርት እዚህ ጋር ዘርዝረን ጽፈናል። ከግሬዱ ጀምሮ ሰብጀክቱን፣ ከዛ ዩኒቲን አስገብተናል። ከዛ መቼ መቼ እንደምናስተምር እዚህ ጋር ሰዓቶቻችንን አስቀምጠናል። ከዛ በኋላ ደግሞ ተማሪዎች እሱን አይተው ቡክ አድርገዋል የትምህርት ሰዓት ወይም ደግሞ ቱቶሪያል ሰዓት ማለት ነው። ሰዓቱ ሲደርስ አዲስ የምታዩት ነገር ምንድነው? እቺ ሰማያዊ አይካን የካሜራዋ ወደ የምታስተምሩበት ቦታ ወደ ዙም ሚቲንግ የምትወስዳችሁ ነች ማለት ነው። እቺን ክሊክ በማድረግ መግባት ትችላላችሁ። ወይም ደግሞ ዲቴል ውስጥ ከገባችሁ በኋላ ሊንክ ቱ ስታርት ክላስ የሚለውን በመጫን ወደ ትሬኒንጉ መግባት ትችላላችሁ ማለት ነው። ሌትስ ቴክ ብሬክ እዚች ጋር ጀስት 1 ሚኒት ቱ ሲ ኤኒ ሪኩዌስት ካለ ከእናንተ ጥያቄ ካለ ለማየት እስካሁን ፎከስ አድርጌ የነበረው በማሳየት ስለሆነ ወደ ሌላው ሴክሽን ሄድ።
ሪኮርድ እንልካለን በቴሌግራም ላይ ይህን እስካሁን የተቀረጸውን ሙሉ በሙሉ ሪከርድ አድርገን የምንሰጥ ነው የሚሆነው። ይህን ብቻ ሳይሆን አክቹዋሊ የተለያዩ አጠር አጠር ያሉ ለእናንተ ያው ረዥም ደቂቃ ሊሆን ስለሚችል ይሄኛው ቆራርጠን እያንዳንዱ ሴክሽን ሼር እናደርጋቸዋለን ማለት ነው። አ፣ ያ ኖቲፊኬሽን አለን እንደምታዩት እዚህ ጋር የደውል ምልክቷ ኖቲፊኬሽን የምታሳይ ነች ለተማሪውም ለአስተማሪውም ማለት ነው። ሶ ለምሳሌ ተማሪው በዚህኛው ሳይድ ከሆነ አ፣ እዚህ ጋር እንደምታዩት የቃጭሏ ወይም የደውሏ ምልክት 33 ኖቲፊኬሽን እንዳለኝ ታሳየኛለች። አ፣ አዲስ ኒው ማቴሪያል ለምሳሌ አስተማሪው አፕሎድ እንዳደረገ ይነግረኛል። ቡክ እንዳደረግኩ ይነግረኛል። ፔመንት እንደፈጸምኩ። በአስተማሪውም ሳይት ደግሞ እንደዛው ያሉ ኖቲፊኬሽኖችን እዚህ ጋር አዲስ ቡኪንግ እንዳለው አስተማሪው ይነግረዋል። አ፣ ያው ቡኪንግ ነው የሚለው። ሌላ ለምሳሌ እንደ ተማሪ እኔ ጥያቄ ብጠይቀው አስተማሪን ሌትስጎ ዳሽቦርድ ከዛ አፕከሚንግ አፖይንትመንት አለኝ። ከዛ እዚህ ጋር ልምጣና አም፣ አስተማሪ የላክልኝን ሜሴጅ እዚህ ጋር ማየት እችላለሁ። ለአስተማሪ ደግሞ አ፣ መላክ የምችልበት መንገድ ይኖራል ወይ ሪፖርት የሚያደርገው የተለያየ ነገር ያው ተማሪው ሪፖርት ማድረግ ከፈለገ እዚህ ጋር መጻፍ ይችላል። እናንተም ደግሞ አስተማሪዎች አ፣ ካላችሁበት ሴክሽን ሆናችሁ ከተማሪዎቻችሁ ጋር ሴንድ ሜሴጅ በማለት መግባባት ትችላላችሁ ማለት ነው። ሶ ተማሪው በዚህ ወቅት እዚች ጋር ይደርሷል ማለት ነው። ሜሴጅ አለ ቲቸር ሀና ላይ እንዳለችው እሱም ደግሞ አ፣ የ- ያው የቻቲንግ ነገር አለ ማለት ነው። ሶ በዚህ በኩልም አ፣ ያው መልስ አለ። ሄሎ ሀይ ተባባለን እንደዛ አይነት ነገር አለ ማለት ነው። ሶ የሚቲንግ ቅድም ያያችኋት የአፕከሚንግ አፖይንትመንትስ ላይ መጥቼ እቺ የካሜራዋ ምልክት 15 ደቂቃ ሲቀረው ጀምሮ አክቲቭ መሆን ትጀምራለች። አክቲቭ መሆን ትጀምራለች። ሶ ሰዓቱ ሲደርስ ያው ጆይን ማድረግ እንደምትችሉ የተናገረ ነው። አሁን ለማስጀመር ብጀምር ዩ ካንት ጆይን ዘ ሚቲንግ 15 ሚኒትስ ቢፎር ስፔሲፊክ ታይም። ገና 2 ሰዓት ከ10 ላይ ስለሆነ የሚጀምረው ትታያቸዋለች። እቺ ግን ጆይን ማድረግ አትችሉም ማለት ነው። እስከዛ ድረስ ግሩፕ ክላስ እንዴት ሴት እንደምታደርጉ አሳያችኋለሁ ማለት ነው። ማይ ግሩፕ ክላስ የሚል ሴክሽን አለ እዚህ ላይ። አዲስ ግሩፕ ክላስ እንፍጠር። ሌትስ ሴይ ግሬድ 12 ታይትሉ ነው ይሄ ኢንትሮ ላይክ ፕሪንተርስ ምናምን አሊያስ ማለት ዩአርኤል ፍሬንድሊ የሆነ ጽሁፍ ማለት ነው። ስፔስ ምናምን ሳይኖረው በስፔስ ፋንታ ላይክ ሰረዝ ምናምን ነው የምናደርገው። ኤጅ ግሩፕ ለመያዝ እንሞክራለን። እንደ ዳታ ነው። ስለዚህ ከስንት ዓመት እስከ ስንት ዓመት ነው ይሄ ግሩፕ ክላስ የሚፈቀደው የሚለውን ሜንሽን ለማድረግ እንሞክራለን። እዚህ ጋር የምናስተምርበት ግሬድ ቅድም ልክ እዚህ ሴት ፕራይስ ላይ ያስገባናቸው ለምሳሌ 12ኛ ክፍል አይሲቲ ነው ማስተምረው ብዬ ስላስገባው 12ኛ ክፍል እዚህ ጋር መጥቶልኛል። ከዛ በኋላ ምን ሰብጀክት እንደማስተምር በዚህ በመረጥኩት መሰረት ሰብጀክቱ መጥቶልኛል። ከዛ ዩኒቶች የመረጥኩት ዩኒት አለ እሱም መጥቶልኛል እዚህ ላይ ማለት ነው። መልቲፕል ዩኒት ማድረግ እችላለሁ። ከዛ ማክሲመም ነምበር ኦፍ ፒፕል ሁ ካን ቡክ ኢን ግሩፕ ክላስ ማለት ከ1 እስከ 7 ተማሪዎች ጆይን ማድረግ ይችላሉ። በአንድ ጊዜ 7 ተማሪ ማስተማር እንችላለን። 7 ተማሪ ጆይን ካደረገ ወይም ደግሞ እናንተ በምትፈልጉት ልክ ተማሪ ማድረግ ትችላላችሁ። ለምሳሌ እኔ አምስት ተማሪ ነው ማስተናገድ የምፈልገው ካልኩኝ 5 ተማሪ አደርጋለሁ። ከዛም በታች ከዛም በላይ እስከ 7 ድረስ ማድረግ እችላለሁ። ቀጥታ ግሬድ ስንመርጥ ያደረገልን ምንድን ነው? ይሄ ፕራይሱን ሴት አድርጎልናል። ከዛ የኮርሱ ሜን ኢሜጅ እንደምታዩት ግሩፕ ክላስ እዚህ በተማሪው በኩል መጥቼ ግሩፕ ክላስ ላይ ስመጣ
እንደምታዩት የግሩፕ ክላሶቹ ኢሜጅ አለ፣ የአስተማሪው ኢሜጅ አለ፣ ስሙ አለ፣ ዲስክሪፕሽን ምናምን ነው። ሶ ያ ይሄ እዚህ ጋር የምታዩት ሄደሩ ላይ የምታዩት ኢሜጅ የትኛው ነው ማለት ነው? ይሄ ሜን ኢሜጅ የሚለው ማለት ነው። ሜን ኢሜጅ የሚለው ላይ ሄድና እንደኔ የሚመች ኢሜጅ አስገባለሁ። ሌሴይ ይሄ ኢሜጅ ይሆንልኝ ብዬ ካስገባው በኋላ አፕሎድ እለዋለሁ። አፕሎድ አደረገልኝ ማለት ነው። ኮርስ ማቴሪያል፣ እዚህ ኮርስ ማቴሪያል ደግሞ የምትፈልጉት ነገር ማስገባትም አለማስገባትም ትችላላችሁ። ከዛ ግሩፕ ክላስ ላይ ስትጀምሩ ገና ፍሪ ነው ወይስ ፔድ ክላስ ነው የሚለው ነገር፣ ፍሪ ክላስ ያው አዲስ ጆይን ለሚያደርግ ተማሪ ፍሪ አንድ ብቻ ፍሪ ክላስ መስጠት ይቻላል። ፍሪም ከሆነ ፍሪ ማድረግ ትችላላችሁ። የምታስከፍሉበት ከሆነ ደግሞ ፔድ ማለት ነው። ፍሪ ሲሆን ምንድነው ይሄ ፕራይሱ ዜሮ ይሆናል ማለት ነው። ፔድ ከሆነ ደግሞ ክፍያችሁ እዚህ ጋር ይጻፋል። ቅድም እንዳሳየኋችሁ የካሌንደር አለ እዚህ ጋር። አይ ቲንክ ይህን ትለምዱታላችሁ። ትንሽ ዳታ ስላስገባው ሊያስጨንቃችሁ ይችላል። ግን እዚህ ጋር ያለውን ከለር ኮድ በመጠቀም ምን ጋር እንዳለ ማየት ይችላል። ለምሳሌ ግሬ የሆኑት ኤክስፐርድ የሆኑ ናቸው። አረንጓዴዎቹ ደግሞ እንደ ዋን ኦን ዋን ክላስ ሴት ያደረጓቸዋቸው። ለምሳሌ እኔ በዚህ ሰዓት ዋን ኦን ዋን ወይም ፕራይቬት ክላስ የማስተናገድበት ሰዓት። አዘር ግሩፕ ክላስ ደግሞ እነዚህ ደግሞ ሌላ ግሩፕ ክላስ ስኬጁል ያደረጓችባቸው ነው። ያው መልቲፕል ግሩፕ ክላስ ሊኖራቸው ይችላል። ዚስ ግሩፕ ክላስ ደግሞ አሁን ለምሳሌ ዛሬ ማታ 5 ሰዓት ተኩል ላይ መስጠት ብፈልግ ነው እዚህ ጋር አዲስ ስኬጁል ማድረግ ይችላሉ። ለነገም ለተነገ ወዲያም እንሰዋል። ያው በኋላ ላይ በሌላ አስተማሪ ገብቼ ግሩፕ ክላስ እንትን ለማለት እሞክራለሁ። ምክንያቱም አሁን ኦልሬዲ ይሄ ሰዓት ለእንትን ስለተያዘ ለፕራይቬት ክላስ ይህን ሰዓት ለግሩፕ ክላስ መጠቀም አልችልም። የግሩፕ ክላሳችሁን ሴት አደረጋችሁ ማለት ነው። ስለዚህ በዚህ ሰዓት ምንድነው ሀፕን የሚያደርገው? ገና ሴቭ አላረኩትም። ስኬጁሌን አስተካክያለሁ። ሁሉም መረጃ መግባቱን አያለሁ። ፔድ ክላስ አለኝ። ሁሉም ነገር ካስገባ በኋላ ዲስክሪፕሽን ከፈለግኩኝ ሄሎ ዌልካም ቱ ማይ ግሩፕ ክላስ ብላ 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 እንደዚህ በቸዋ እንደዚህ አድርጋችሁ መጻፍ ትችላላችሁ። ከዛ ሴቭ ስትሉት አዲስ የግሬድ 12 ኢንትሮዳክሽን ቱ ፕሪንተርስ የሚል ማክሲመም ኦፍ 5 ተማሪ ማስተናገድበት የ12ኛ ክፍል የኦንላይን የ5 ሰዎች ትሬኒንግ ወይም ቱቶሪያል አለኝ ማለት ነው። እስካሁን ድረስ ያ እዚህ ውስጥ አልነበረም። አሁን ግን አንድ ተማሪ መጥቶ ላይክ በቀን መምረጥ ይችላል። ለምሳሌ ዛሬ የሚሰጥ ክላስ ከዛሬ እስከ ነገ ብሎ ኦኬ ሲል ከዛሬ እስከ ነገ ለምሳሌ ይሄ ቲቸር ዛሬ 5 ሰዓት ተኩል ላይ ሳልኩት መጥቷል። የበለጠ ማጥበብ ከፈለገ ለምሳሌ 12ኛ ክፍል ይላል። የ12ኛ ክፍል ይመጣለታል ማለት ነው። ሰብጀክቱ ለምሳሌ ጂኦግራፊ ቢል እናንተ ጂኦግራፊ ስለማታስተምሩ የለም። ስለዚህ ኢንፎርሜሽን ቴክኖሎጂ አለ ማለት ነው። በዩኒትም እንደዛ መምረጥ ይችላል። ስለዚህ የእናንተ እኔ እንዳስተማሪ ያስገባሁት ይሄንን ነው። ተማሪ ይመጣና ይሄ እንደምታዩት ኢሜጁ ሄደር ኢሜጅ ያስገባሁት ነው። ይሄ ፕሮፋይሌ ነው። ቡክ ናው ሲለው ወደ ግሩፕ ክላሱ ይወስደኛል ማለት ነው። እኔ እንዳስተማሪ የኔ ኢንፎርሜሽን አለ። ያው ነው ላይክ 12ኛ ክፍል ይሄን ያህል ክፍያ የሆነ የኩፖን ማኔጅመንት አለ። በኋላ ላይ ያሳያችኋለሁ። ኩፖን ምንድነው? ዲስካውንት የምትሰጡበት ለምታስተምሩት ትምህርት በፐርሰንት ወይም ደግሞ በብር ኩፖን መስጠት ትችላላችሁ። ኩፖን አፕላይ አድርጎ ቅናሽ ሊያገኝ ይችላል ተማሪው። ቡክ ማድረጊያ ነች እቺ። ስለ ትምህርቱ እዚህ ጋር ያሳያል። ስሜን ያሳያል። የስንተኛ ክፍል እንደሆነ ያሳያል። እዚህ ጋር ደግሞ ተማሪዎች ሬት ካደረጓችሁ ሬቲንጋቸውን እዚህ ጋር ያሳያል። ምን ያህል ፓርቲሲፓንት ለምሳሌ ከ5 ውስጥ ምን ያህል ሰው እንደተመዘገበ
ይህንን ምን ያህል ሰው ጆይን እንዳደረገ ምን ያህል ደግሞ ቀሪ መግባት እንደሚችሉ እዚህ ጋር ያሳያል ማለት ነው። አፕከሚንግ ክላሶችን እዚህ ጋር ያሳያቸዋል። ይህን ከተመለከተ በኋላ ተማሪው ቡክ ማድረግ ይችላል። እንደ ቅድሙ የቡኪንግ ፕሮሲጀሩን ተከትሎ ወደ ቡኪንግ ፕሮሲጀር ይሄዳል ማለት ነው። ሶ አሁን ይህንን ያያችሁት ለምሳሌ ማንም ቡክ አላደረገውም። ሌትስ ጎ ቱ ዲስ በዚህ ሲሄድ ለምሳሌ ምን ያህል ፓርቲሲፓንት እንዳሉት በምን ያህል ለምሳሌ አንድ ሰው አትሊስት ገብቶ ይሄንን ተከታትሏል። አንድ ሰው ጨርሷል። 4 ተጨማሪ ወንበሮች አሉ። ሞር ተማሪ ገብቶ መማር ይችላል ማለት ነው። ሶ ያ ግሩፕ ክላሲን ፈጥር ያለው አቬሌብል ነው። ማንም ሰው ከዛ ላይ አድርጎ ቡክ አድርጎ ሬዲ ሲሆን ቅድም እንዳየነው አፕከሚንግ አፖይንትመንትስ የሚለው ሴክሽን ላይ ይመጣና ይሄ ዋን ኦን ዋን ክላስ ነበር። ግሩፕ ክላስ ላይ መጥቶ እዚህ ውስጥ ሊስት ይደረግልናል። ያ ተማሪ ቡክ ያደረገው የሰባተኛ ክላስ ሌስ ቡክ ዲስ ዋን የቅድሟን ችኛዋን ቡክ እናድርግ። እንደ ተማሪ ሆኜ ቡክ እያረኩ ነው። ነው ክፍያ ፈጽሟል ተማሪው። ስለዚህ እዚህ ጋር አዲስ ሊስት እንጠብቃለን ማለት ነው። አዲስ ቡኪንግ እንጠብቃለን። ግሩፕ ክላስ ላይ ስመጣ እንደምታዩት የ12ኛ ክፍል ኢንትሮ ቱ ፕሪንተርስ መጥቶልኛል። ቪው ሊስት ኦፍ አፖይንትመንትስ ይለኛል። ሳየው እዚህ ጋር ምን ያህል ቡክ እንደተደረጉ የኔ ሰዓቶች እዚህ ጋር ያሳየኛል። ለምሳሌ ቡክድ ዛሬ 2 ሰዓት ከ50 ማታ ደግሞ 5 ሰዓት ተኩል ላይ ያደረኩት ይሄኛው አለ። እዚህ ጋር መታችሁ ማስጀመርም ወይም ደግሞ ካልቻላችሁ ደግሞ ካንስል ማድረግ ይቻላል ማለት ነው። ግሩፕ ክላሳችንን እንደዛ ነው ማኔጅ የምናደርገው ማለት ነው። አዲስ ግሩፕ ክላስ ብዬ ፍሪ ወይም ፔድ እና ደግሞ ተጨማሪ ኢንፎርሜሽኖችን ማስገባት እችላለሁ። ወደ አፕከሚንግ አፖይንትመንት ልምጣና ገና አንድ 5 ደቂቃ ቢቀረውም አይ ቲንክ አሁን ማስጀመር እችላለሁ። እችን ሰማያዊዋን በተን በመጫን ሳስጀምረው ወደ ሚቲንግ ሩሜ ወይ ደግሞ ወደ ክላሴ ወይም ወደ ማስጠናበት ይወስደኛል ማለት እንዳስተማሪ። ስለዚህ ወደ ዙም ሚቲንግ እየገባው ነው። ሎድ እያደረገ ነው። ስለዚህ በዚህ ሰዓት የእናንተን የኮምፒውተራችሁን ወይም የስልካችሁን ፐርሚሽን ይጠይቃል። ሁሌ እንደ አዲስ ለማድረግ አለው ዋይል ቪዚቲንግ ዲስ ሳይት ወይም ደግሞ አለው ዚስ ታይም የሚለውን ምንድነው ስፒከር እና ቪዲዮ ለመጠቀም ነው ፐርሚሽን የሚጠይቃችሁ። ለምሳሌ አሁን ማይክሮፎን ለመጠቀም ነው አለው ብለዋለሁ። ሚዩት አድርጋችሁ መጀመር ትችላላችሁ። ቪዲዮችሁንም አቋርጣችሁ መጀመር ትችላላችሁ። ጆይን ዚስ ክላስ እለዋለሁ። ስለዚህ ቲቸር ሀና የማስጠኛ ቦታው ላይ ገብታ እየጠበቀች ነው ማለት ነው። በዚህ ሰዓት ደግሞ ተማሪውም መግባት አለበት። ይሄ የተማሪው ሳይድ ነው እንደምታዩት። እኔም በዚህ በኩል ደግሞ እንደገና እንደ ተማሪ ሆኜ ጆይን አደርጋለሁ። ዳግ ስቱደንት የሚባለው ተማሪ ነው እዚህ ጆይን ያደርጋል። ያ ኦኬ የአስተማሪውን አንድ ብሮዘር ላይ ስለምጠቀም የአስተማሪውን አስወጥቶታል። ግን ምን አድርጋለሁ
አሳያችኋለሁ እንደ አዲስ ሁለቱንም እንዴት ማኔጅ እንደምታደርጉ። ከዚህ ልውጣና አስተማሪው ይግባ ከዚህ በኩል እንደ አዲስ ሼር ላድርጋችሁ ስክሪን። አይ ሆፕ አሁን ሁለቱም ይታያችኋል ብዬ አስባለሁ። እ፣ በዚህ በግራዬ በኩል የምታዩት የአስተማሪው ሳይድ ነው። ሌት ሚ ኖ እሺ፣ በትክክል ካልታያችሁ። በግራዬ በኩል የምታዩት የአስተማሪው ሳይድ ነው። አስተማሪው እየገባ ነው። ይሄ ደግሞ ተማሪው ነው። ተማሪው ወደ ዳሽቦርዱ ከሄደ በኋላ አፕከሚንግ አፖይንትመንትስ አለው። ጆይን ያደርጋል ተማሪው ቅርታ ሎድ እያደረገ ነው። ተማሪው በዚህ በኩል ጆይን ሲያደርግ ተማሪው ቲቸር ሀናን ያያል እዚህ ጋር፣ አስተማሪው ደግሞ ተማሪውን ያያል ማለት ነው። ስለዚህ እንደዚህ የተለያዩ ትሬኒንግ መስጠት ይችላል። ተማሪው ወይም አስተማሪው ቪዲዮን ኦን ኦፍ ማድረግ ይችላል። ይሄ የአስተማሪው ሳይድ ነው በግራ በኩል ያለው። ይሄ ደግሞ የተማሪው ሳይድ ነው። ተማሪው ቲቸር ሀናን ያያል፣ አስተማሪው ደግሞ ዳግ ስቱደንትን ያያል ማለት ነው። የተማሪውን እዚህ ጋር ዲስትራክት እንዳያደርጋችሁ ልትወው እና ወደ አስተማሪው ልምጣ። እናንተ እንደ አስተማሪ ማድረግ የምትችሏቸው ነገሮች አሉ። አሁን ልክ ለምሳሌ እንደናንተ ትሬኒንግ እንደምሰጥ እናንተም ወደፊት የምሰጡት እንደዛ ነው ማለት ነው። ምን ያህል ተማሪ እንዳለ እዚህ ጋር ማየት ትችላላችሁ። ይህንን ማጥፋት ትችላላችሁ። ያው ዙም የተወሰነ አንደርስታንዲንግ ያስፈልጋቸዋል ያልኩት ለዛ ነው። ምንድን ነው ተጨማሪ ነገር ማድረግ የምችሉት? ያው ዋይት ቦርድ አለ እዚህ ሲስተሙ ላይ። ዋይት ቦርድ የሚለውን ስትጫኑ አዲስ ዋይት ቦርድ ወይም ደግሞ ከዛ ድረስ የሰራችኋቸውን ዋይት ቦርዶች እዚህ ጋር ያሳያችኋል። እኔ አዲስ ዋይት ቦርድ ሰራለሁ ለማስረዳት እንዲጠቅመኝ ነው። ወይም ደግሞ ሙሉ ስክሪናችሁን ሼር አድርጋችሁ እንደኔ በስላይድ በፓወርፖይንት ወይም ደግሞ በጉግል ስላይድ ማስተማር ወይም ማስጠናት ትችላላችሁ። አዲስ ዋይት ቦርድ እየከፈትኩ ነው። እዚህ ላይ ያው እስክሪብቶ ፔን ዲጂታል ፔን ከሌላችሁ ይሄን ተጠቅማችሁ ማስተማር ትችላላችሁ ማለት ነው። ይሄ ያው የመጻፊያ እንደ ፔን አይነት ነገር ነው። እንደዚህ ምንም አይነት ነገር መጻፍ ትችላላችሁ። ወይም ደግሞ ሰርክል ወይም ሼፖች መስራት ከፈለጋችሁ ሰርክሉን ወይም ሼፑን እንትን ይዛችሁ እንደዚህ መስራት ትችላላችሁ። ይሄኛው ደግሞ የፔን ቱል አለ ወይም ሃይላይተር አለ። ይሄ አሁን ቅድም ያሳየኋቸው ነው። ላይን ድሮ ማድረግ ያለ የላይን አይነቶችን ጽሁፍ ደግሞ መጻፍ ከፈለጋችሁ እንደዚህ ካስተካከላችሁ በኋላ ሄሎ ዋቴቨር ማስጠናት የምትፈልጉትን ወይም ታይትል ነገር እዚህ ጋር መጻፍ ትችላላችሁ። ስቲኪ ኖት ተማሪያችሁ እንዲጽፍ የምትፈልጉት ነገር ካለ ስቲኪ ኖቶች ማስቀመጥ ትችላላችሁ በተለያየ ከለር። ሌትስ ሴይ በተማሪው ሳይድ ሊሄድና እዚህ መጥቼ ስቲኪ ኖት አስተማሪው ስላዘጋጀልኝ እንደ ቴክስት መጻፍ እችላለሁ ማለት ነው። ጀስት የተወሰነ ነገር ለማሳየት ነው እዚህ ጋር።
ያ ኢሬዝ ማድረግ ያለ አይ ቲንክ ስሩ ታይም ይሄን የምትረዱት ነገር ይሆናል። ማጥፊያም አለኝ ግን ያው ሞር አሁን በማውስ እያሳየዋችሁ ስለሆነ ነው። ሶ ወደፊት ደግሞ በፔን ምናምን እናንተ ከፈለጋችሁ በዛ ማስረዳት ልክ ስክሪን ተች ከሆነ ስልካችሁ ወይም ምናምን እዚህ ላይ መጻፍ ይቻላል ማለት ነው። ይሄ ምንድነው ለማስጠኛ የሚጠቅማችሁ አንዱ ቱል ነው ማለት ነው። በዚህ ካልፈለጋችሁ በፓወርፖይንት ማስተማር ትችላላችሁ። ይሄ የእናንተን ክሬቲቪቲ ይጠይቃል። ፕሮግራሚንግ የሚያስተምር ከሆነ ኮድ ብሎክ አለው፣ ቻርቶች፣ ካርዶች፣ ምንም ነገር መስራት ይቻላል። ሼፖች አሉ። ምን ምን አይነት ሼፕ እዚህ ጋር መስራት እንደምትፈልጉ ኦር ደግሞ ያ መዓት ነገሮች እዚህ ጋር መስራት ወይም ደግሞ አቬሌብል ማድረግ ትችላላችሁ። የምትጠቀሟቸው እንትኖች ያው ሞር እናንተ ስለምታውቋቸው አይ ቲንክ በፍላጎታችሁ መሰረት የምትፈልጓቸው ነገሮች እዚህ ጋር ይኖራሉ። ሰው ተማሪውም በዚህ ሳይድ እንደዚህ ያህል ማለት ነው። እናንተ የምታስተምሩት የምትጽፉትን ነገር ተማሪው ደግሞ በዚህ ሳይድ እንደዚህ ያህል። ይሄ ነው ኖርማል ክላሱ ማለት ነው። ይሄ ክላስ ለአርባ ደቂቃ ነው የሚቀጥለው። ልክ 40 ደቂቃ ሲያል ክላሱ ያልቃል። ስለዚህ ሌላ አዲስ ክላስ ቡክ እስካላደረገ ድረስ ተማሪው ከ40 ደቂቃ በኋላ ይሄ ሴሽን ወይም ይሄ ሚቲንግ ያልቃል፣ ኤክስፓየር ያደርጋል ማለት ነው። ሰው ስትጨርሱ ኢንድ ብላችሁ ከዚህ ትወጣላችሁ። ለእናንተም ለሱም እናንተ ኢንድ ስታደርጉት እዚህ ጋር ለሱም ይቋረጥበታል ማለት ነው ትምህርቱ። የመጀመሪያው ሴሽናችሁ ይሄንን ይመስላል ማለት ነው። ስታስተምሩ ያው በዙም ሚቲንግ ነው የምታስተምሩት። እዛ ላይ አቬሌብል ያደረግንላችሁ እነዚህ ቱሎች አሉ። የዋይት ቦርድ ወይም ደግሞ ሌትስ ሴይ እንደገና ገብታችሁ ደግሞ ስክሪን ሼር አድርጋችሁ ልክ እኔ ሼር እንዳደረጉት እንደዚህ ስላይዳችሁን ኔክስት እያደረጋችሁ ማስጠናት ትችላላችሁ ማለት ነው። ይሄ የዋን ኦን ዋን ክላሳችሁ ነው ማለት ነው። ግሩፕ ክላስም ተመሳሳይ ነው የሚሆነው። ልዩነቱ ምንድን ነው? ሞር ተማሪዎች እስከ 5 ተማሪዎች ሰፖርት አደርጋለሁ ማለት ነው። አክቲቭ ኢኔብል ወይም ዲሴብል ማድረግ ይችላሉ። ለምሳሌ ይሄ ክላስ እኔ ማስተማር ካልፈለኩኝ ዲሴብል ማድረግ ይችላል። ገብቼ ማቋረጥ ከፈለኩኝ ዲአክቲቬት ማድረግ እችላለሁ። ሴሽኖችን ማቋረጥ እችላለሁ ማለት ነው። ሶ ግሩፕ ክላስ ላይ የሚመጡ ተማሪዎችን አንድ በአንድ ሚቲንጉ ላይ አሉ ወይም ደግሞ አድሚት ማድረግ እችላለሁ ማለት ነው። ሶ የፕራይቬት ክላሳችን which is ዋን ኦን ዋን ክላስ እና የግሩፕ ክላሳችን ይሄን ይመስላሉ። ሜይንሊ ለተማሪዎች የምሰጧቸው ሰርቪሶች እነዚህ ናቸው ማለት ነው። እስኪ ጥያቄ ካለ ከእናንተ ጋር የተወረወረ ጥያቄ ካለ ለማየት ልሞክር። 40 ደቂቃ ቱ ስሞል ነው የሚል ኮመንት አለ። ያ አይ ቲንክ አሁን እንደ መጀመሪያ ያደረግነው የ40 ደቂቃ ነው። ስታንዳርድ የሆነ የማስጠኛ ሰዓት ነው። ሶ እንግዲህ ወደፊት እያየን ደግሞ የሚሻሻል ነገር ካለ እናሻሽላለን ማለት ነው። ትሬኒንጉን ዶን ወሪ እናንተ ሼር እናደርጋችኋለን። ያ ተጨማሪ ጥያቄም ካላችሁ የምናይ ነው የሚሆነው። ስለዚህ ያው የፕራይቬት እና የግሩፕ ክላስ አይተናል። ከዛ በመቀጠል ደግሞ ኮርስ ወይም ደግሞ ትሬኒንግ ወይም ደግሞ ፕሪሪኮርድ የሆኑ ኮርሶችን ማስጠናት ወይም ደግሞ ማሳየት የሚችሉበትን ሴክሽን እናያለን ማለት። ለምሳሌ አንድ አስተማሪ ሁልጊዜ ላይቭ ከመግባት ኮርሶችን አዘጋጅቶ ተማሪዎች እየገዙ እንዲማሩበት ማድረግ ይቻላል። ላይቭ ኦንላይን መሆን አይጠበቅበትም ማለት ነው። ይሄ ምንድን ነው የሚያሳየን? እንደ አስተማሪ አዲስ ኮርስ ማዘጋጀት እችላለሁ። ፍሪም ከሆነ ፍሪ፣ ፔድ ከሆነ ፔድ ብዬ አስገባለሁ። የኮርስ ታይትሉ ደሴይ ለምሳሌ ግሬድ 12
አም፣ ሲ ፕላስ ፕላስ መኖሩን አላውቅም እኔ እንጃ፣ ግን ዝም ብዬ ኮርስ ታይትል እንደዚህ አስገብቻለሁ። ፕራይሱ እዚህ ጋር የእናንተ ነፃነት አለው። በምን ያህል ብር እንደምሸጡት ይሄንን ኮርስ ሌትስ 600 ወር ምናምን ለስንተኛ ክፍል እንደሆነ 12ኛ ክፍል ኢንፎርሜሽን ቴክኖሎጂ የትኛው ዩኒት አንድ ብቻ ላይሆን ይችላል፣ ሁለት ሊሆን ይችላል። እድሜ ሜንሽን ማድረግ ትችላላችሁ። ኤስኤ ከ15 ከ19 ኢንትሮዳክሽን ቪዲዮ የኮርሱ እንደ ሪኳየርመንት ነው። ኢንትሮ ላይክ የተወሰነች ደቂቃ ቪዲዮ ኢንትሮዳክሽን ይኖራቸዋል ማለት ነው። ይህንን ልምረጥለት፣ ከዛ አፕሎድ ማለት አለብኝ። የኮርሱ ኢሜጅ ደግሞ ቅድም እንዳሳየኋችሁ ኮርሱ ሄደር ላይ የሚታየው ኢሜጁን እዚህ ጋር ትመርጣላችሁ። በኋላ አሳያችኋለሁ ምን እንደሚመስል። ሴሌክት ይሄንን ዲስክሪፕሽን ይኖረዋል። እዚህ ጋር ዲስክራይብ ማድረግ ትችላላችሁ ስለ ኮርሱ። ይህን አፕሎድ እያደረግኩ ነው በዚህ ሰዓት ያለሁት። ይህንን አፕሎድ አደረግኩ። ከዛ ወደ ኔክስት ስቴፕ ሄዳለሁ። ኔክስት ስቴፕ ደግሞ የኮርሱን ጎል የምጽፍበት ነው ማለት ነው። አፕሎድ አድርጎ አልጨረሰም አይ ቲንክ። ሌት ሚ ሴቭ ኢት አስ ድራፍት። እዛ ኮንቲኒው ስለው የኮርስ ጎል ያሳየኛል። ላይክ አት ዘ ኤንድ ኦፍ ማይ ኮርስ ስቱደንት ዊል ቢ ኤብል ቱ የሚለውን ጽፋለው። ሁ ሹድ ቴክ ዲስ ኮርስ የሚለውን ዋት ዊል ስቱደንትስ ኒድ ቱ ኖ ቢፎር ስታርቲንግ ዚስ ክላስ የሚለውን እንደዚህ ይጽፋለሁ። ሶ የሚቀጥለው ደግሞ ሌክቸር ዲቴይልስ እዚህ ጋር እናስገባለን ማለት ነው። ለምሳሌ ታይትል፣ ኢንትሮዳክሽን፣ ዲስክሪፕሽን እናስቀምጣለን። ሲ ፕላስ ፕላስ ኦርደሪንግ ማለት ቅድም እንዳሳየዋቸው እንግዲህ ከዚህ በኋላ ማስገባቸው የተለያዩ ሴክሽኖች ስላሉ በተራ ቁጥር እንዲቀመጡልን አንደኛ የትኛው ነው፣ ሁለተኛ የትኛው ነው የሚለውን እሱ እናስገባለን። ቪዲዮ ደግሞ የቀረጸውን ሪከርድ ያደረግነውን ቪዲዮ ቅድም እንዳልነው እዚህ ጋር አስገባለሁ። ካስገባው በኋላ አፕሎድ እለዋለሁ። አፕሎድ እያደረገልኝ ነው በዚህ ሰዓት። አፕሎድ አድርጎ ሲጨርስ ሰሚት የሚለውን አናለው። እዚህ ስር እዚህ ላይ ይመጣልኛል ማለት ነው። ኢንትሮዳክሽን ነው ሌክቸሩን እንደገና ፈርስት ክላስ ሰምቲንግ ላይክ ዛት ዲስክሪፕሽን ሄሎ ኦርደሪንግ ይኖረዋል። ይህም አንድ ቪዲዮ ሰብሴክሽን አላቸው። ይህንን ቪዲዮ አስገባለሁ። ለጊዜው አፕሎድ እለዋለሁ። በአንድ ጊዜ ማስገባት የምችለው ማክሲመም 1 GB የሆነ ፋይል ነው። ቲንክ አፕሎድ እያደረገ ነው ገና ጠብቀዋለን። እዛ ሰሚት እዚህ ጋር ገብቶልናል ማለት ነው። ኩፖን ካለ ቅድም እንዳልኳችሁ የኩፖን ስም እንሰጥና ለምሳሌ ነው በዓል ላይ
ለምሳሌ ክሪስመስ ላይ ሊሆን ይችላል። ኦር ደግሞ የሆነ በዓል ወይ ደግሞ የእናንተ በርዝዴይ ከሆነ ማይ በርዝዴይ ዲስካውንት ማለት ይቻላል። የኩፖን ኮዱን ዳግም ዴይ ማለት እችላለሁ። በፐርሰንት ነው ዲስካውንት የምሰጠው ወይም ደግሞ በብር የሚለውን ካረኩ በኋላ ለምሳሌ 50 ብር ዲስካውንት ልሰጥ እችላለሁ። ምን ያህል ሰው ይህን ዲስካውንት ሊጠቀም ይችላል? ለምሳሌ 3 ሰው፣ ለ3 ሰው ብቻ አቬይለብል ማድረግ ይችላል። ወይም ደግሞ ከመቼ እስከ መቼ ነው ይሄ ዲስካውንት የሚኖረው? ከኔክስት ዊክ ጀምሮ ለ3 ቀን ማድረግ እችላለሁ። ሴቭ ካረኩት እዚህ ኮርስ ላይ ለ3 ሰዎች የምሰጠው የኮርስ ዲስካውንት አለ ማለት ነው። ፊኒሽ ስለው እዚህ ጋር ይዘረዝርልኛል። እንደ ተማሪ እዚህ ላይ ይመጣና ቱቶሪያልስ የሚል ሴክሽን አለ። ተማሪዎች እዚህ ቱቶሪያልስ ላይ ነው የሚመጡት። ቱቶሪያል ላይ መጥተው ኮርሶችን እዚህ ጋር ማየት ይችላሉ ማለት ነው። ሌትስ ሴይ ግሬድ 12 አሁን የጨመርኩት ኮርስ እዚህ ላይ አይ ቲንክ ኦኬ ኮርሶቹ እዚህ ይመጣሉ። ተማሪ መጥቶ የኔን ኮርስ መግዛት ከፈለገ ይመጣና እዚህ ላይ ላይክ ኢንትሮ የሚል ሴክሽን አለው። ይህን በመዘርዘር ይህን ከፍቶ የገዛውን ትምህርት ከፍቶ ማየት ይችላል ማለት ነው። ይሄ ኮርስ ማኔጀራችን ነው። መልቲፕል ኮርሳችንን እዚህ ጋር መዘርዘር እንችላለን ማለት ነው። የሚገዙ ኮርሶችን ተማሪዎች ከገዙ በኋላ ማየት ይችላሉ። ያው ኮርስ ትራንዛክሽናችሁን እዚህ ጋር ማየት ትችላላችሁ። ለምሳሌ የእናንተን ኮርስ ገዝተው የተማሩ ሰዎች ካሉ እዚህ ጋር ዝርዝሩ ማየት ትችላላችሁ። አሁን ትራንዛክሽን ኮምፕሊት አደረገ የሚባለው ያው ሪፈንድ ምናምን ሊጠይቁ ስለሚችሉ ተማሪዎች ከ3 ቀን በኋላ ነው። በዚህ ይሄ አካውንት አዲስ አካውንት ስለሆነ ሎግ አውት አደረግና በነባር አካውንት ለመግባት እሞክራለሁ። ይሄ ነባር አካውንት ነው። እስካሁን ድረስ 2 ተማሪ የኔን ኮርስ የፊዚክስ ኮርስ ወስዷል የሚል ነው። ፌብሩዋሪ 13፣ ፌብሩዋሪ 7 ኩፖን ማኔጀር ይሄ ቅድም ኩፖን እንዴት ክሬት ማድረግ እንደምትችሉ አሳያቻችኋለሁ፣ ግን እንደገና ላሳያችሁ። ስም አለ፣ ኮድ አለ፣ ፐርሰንቴጅ ከሆነ በፐርሰንቴጅ እንሰጣለን። ለምንድን ነው ይሄ? ለግሩፕ ክላስ ነው፣ ለኮርስ ነው ወይስ ደግሞ ለዋን ኦን ዋን ክላስ ነው የሚለው እዚህ ሜንሽን እናደርጋለን። ዲስካውንት ቫሊዩ ፐርሰንቴጅ ከሆነ ላይክ 10% ሊሆን ይችላል። ሊሚት ኦፍ ነምበርስ አለ ላይክ 3 ሰዎች። ኤክስፓየር ዴቱ ደግሞ እዚህ ጋር ማለት ነው። ፔመንት የሚል ሴክሽን አለ። ፔመንት ምንድን ነው? እናንተ ፔመንት የሚፈጸምላችሁን አካውንት የምታስገቡበት ነው ማለት ነው። ይሄ አዲስ ፔመንት አካውንት የምትጨምሩበት ነው። ይሄ ደግሞ ኦልሬዲ ያላችሁን ፔመንት ሜቶድ እዚህ ማኔጅ ማድረግ ትችላላችሁ ማለት ነው። እንደ አዲስ ለማስገባት መሞከር አድለዋለሁ። ባንክ አካውንት ነው የሚለውን እመርጣለሁ። እኔ የምቀበልበት አካውንት ስም አስገባለሁ። የአካውንት ነምበሬን አስገባለሁ። ባንክ ኔም አስገባለሁ። አድሬሱን አስገባለሁ ማለት ነው። ሊስት ላይ ብሄድ እኔ እንዳስተማሪ ዳግም በላይ የሚባል ሰው ነኝ። የአካውንት ቁጥር አለኝ። ይሄ አካውንት ደግሞ የንግድ ባንክ ነው። አድራሻው ይሄ ነው ብዬ አስገባለሁ። ወደፊት ፔመንት ሪኩዌስት ሲያደርግ በዚህ አካውንት ነው ማለት ነው ክፍያ የሚቀበል። ፔይአውት አለ እዚህ ጋር እስካሁን ድረስ የሰራናቸውን ስራዎች በዳሽቦርድ መልኩ ያሳየናል። ቶታሊ ምን ያህል ሰራው፣ ኮሚሽን ድርጅቱ የሚወስደው ኮሚሽን አለ። አጠቃላይ ባላንስ ደግሞ ለእናንተ የሚደርሳችሁ ደግሞ እዚህ ጋር አለ ማለት ነው። ቶታል ኤርኒንግስ ይህን ያህል ከሆነ ኮሚሽን ይህን ያህል ነው። ቱቶር ለአንተ ወይም ለአንቺ የሚደርስ ደግሞ ይህን ያህል አካውንት ነው ማለት ነው። እዚህ ጋር እንደምታዩት
እርኒንጋችሁ ከ3 ቀን በኋላ ነው አቬይለብል የሚሆነው ቱ አቮይድ ነው ላይክ እነዚህ ሪፖርቶች አንዳንድ ነገሮች ሪፈንድ ምናምን ሊኖር ስለሚችል ሶ ይሄንን ፔመንታችሁን ሴንድ ሪኩዌስት በማለት ክፍያ መጠየቅ ትችላላችሁ። በየትኛው አካውንት የሚለውን ሰሚት ካደረጋችሁ በኋላ ይሄ ዩር ፔመንት ሪኩዌስት ሃዝ ቢን ሴንት ኦልሬዲ ለዚህ እስካሁን ድረስ የሰራሁትን ኦልሬዲ ጠይቅ ያለው እሱም እንደዛ የሚለው እዚህ ጋር ደግሞ የጠየቅኳቸው ፔመንት ሪኩዌስቶች አሉ ማለት ነው። ለምሳሌ አለ እስካሁን አልተከፈለኝም ፔንዲንግ የሚለውን ያሳያል ማለት ነው። አጠቃላይ ፍሎ በትንሹ እንግዲህ ከላይ ከላይ ገረፍ አድርጌ ለማሳየት ሞክር ያለው ይሄንን ይመስላል። አይ ቲንክ ኢን ደ ካሚንግ ዴይስ በጣም ኮምፎርታብል እንድትሆኑ አጠር አጠር ያሉ ኳሊቲ የሆኑ ቪዲዮዎችን ሼር ለማድረግ እንሞክራለን። ኖቲስ እንደማደርገው ከሆነ ጆይን ማድረግ ያልቻሉ ብዙ ሰዎች አሉ። እነሱንም አኮሞዴት የምናደርግበት ነገር ሴዥን ይኖረናል። ያ ቻናላችን ላይ የዚህን ቪዲዮ ሪከርዲንጎች ሼር እናደርጋለን። ግን ሌሲ ላይክ አንድ 5 ደቂቃ እንስጣችሁና ጥያቄ መጠየቅ የምትችሉ መሆኑን እነግራችኋለሁ። አሁን እስቲ ኮመንት ወይም ጥያቄ ካላችሁ ቴክስት ላይ ቻት ላይ እሺ ኖት አንሰርድ ዋት ኢዝ አፖይንትመንት ታይም ያ አፖይንትመንት ሰዓት ካለፈ ተማሪው ላይክ ጆይን ሳያደርግ ካለፈ ሪፈንድ መጠየቅ ይችላል። በሌላ አፖይንትመንት ነው ሊስተካከል የሚችለው። ግን የተወሰነ ደቂቃ አለ ላይክ ለምሳሌ በተወሰነ ደቂቃ ውስጥ ላይክ ሌት ቢሆንም ጆይን ማድረግ ይቻላል ሚቲንጉን። ሳይን አፕ ስታደርጉ ምንድነው ለምሳሌ የራሳችሁን ፐርሰናል ኢሜይል አስገብታችሁ ሬጂስተር ስታደርጉ ያ ኢሜይል አድሬስ ቬሪፋይ መደረግ አለበት በራሳችሁ ማለት ነው። እናምናለን እናንተ ያንን ሊንክ ተከትላችሁ ለምሳሌ እኔ ቅድም ስመዘገብ የራሴ ፐርሰናል ኢሜይል ነው። በእኔ ኢሜይል የሆነ ሰው ቢመዘገብም ግን ቬሪፋይ ማድረግ መቻል አለበት ማለት ነው። አሁን ለምሳሌ ያው እንደ ማንኛውም ፌስቡክ አካውንታችሁን ሌሎች ነገሮች እንደምትጠብቁ ኢሜይል አድሬሳችሁንም በደንብ አድርጋችሁ እንደምትጠብቁ እርግጠኛ ነኝ። ኢሜይልም እንደዚህ ደርሳችኋል። ባይ ዘ ወይ በዚህ አጋጣሚ ላሳያችሁ የምፈልገው አንድ ተማሪ ዩኒት 6 ፋንዳሜንታል ፕሮግራሚንግ ቡክ አድርጓል ምናምን እንደዚህ አይነት ኢሜይሎች ይደርሷቸዋል። እንደዚህ ሳይን አፕ ስታደርጉ ደግሞ የኛ ሲስተም ኢሜይል ልክላችኋል። ቴንክ ዩ ፎር ሳይኒንግ አፕ ቢፎር ዩ ካን ስታርት ዩዚንግ ዘ ሳይት ዩ መስት ፈርስት ቬሪፋይ ዩር ኢሜይል። ስለዚህ በራሳችሁ በእጃችሁ መታችሁ እችን ሊንክ ስትጫኑ ወይም ደግሞ ይሄን ውስጣችሁ ኮፒ አድርጋችሁ ቬሪፋይ ስታደርጉት የዛኔ እናንተ ራሳችሁ እንደሆናችሁ እናምናለን። ያ ከአንደኛ ክፍል ጀምሮ ያው ማስጠናት ይቻላል። ለምሳሌ እኔ እንደ አስተማሪ ማስጠናው 11 12 እና 6 ነው ብዬ ነው። ግን ለምሳሌ አንደኛ ክፍል አስተምራለሁ ካልኩኝ እሱም ማስገባት እችላለሁ። ከዛ አንደኛ ክፍል ምን ሰብጀክት ነው ማስተምረው? ኤሴይ እንግሊሽ ሊሆን ይችላል። እንግሊሽ ደግሞ የትኛውን ሰብጀክት ነው ማስተማር የምፈልገው? የትኛውን ዩኒት ማለት ነው? ላይክ ዩኒት 3 ከለርስ ያው የአንደኛ ክፍል ትምህርት ዋጋው እዚህ ጋር ኦልሬዲ ሜንሽን ተደርጓል። እሱን ሴ እንዳደረጋችሁ ባላችሁ አቬይላቢሊቲ ኦልሬዲ እዚህ ጋር ሴት ያደረጋችሁት አቬይላቢሊቲ አለ ወይም ደግሞ ከዚህ በኋላ የምታደርጉት አለ። ተማሪው ገብቶ መማር ይቻል ማለት ነው። አንድ ቤተሰብ ለምሳሌ ለልጁ የአንደኛ ክፍል ትምህርት ማስተማር ቢፈልግ ዋን ኦን ዋን ክላስ ላይ ይመጣና ግሬድስ አንደኛ ክፍል ይመርጣል። ሳብጀክት እንግሊሽ ነው ያደረኩት። እንግሊሽ ለምሳሌ ዳግም ቅድም እንዳያችሁት
አ፣ እዚህ ጋር መርጠዋል። ዩኒስትሪ ከለርስ ይሄውና ከለርስ አስተምራለሁ። ስለዚህ እችን ኮርስ መርጦ ቡክ ማድረግ ይችላል ማለት ነው። ሳምፕል ቪዲዮ ሼር ለማድረግ እንሞክራለን። ሚዲየም ኦፍ ላንጉጅ ያው እንደ ሀገራችን ሁኔታ ነው። ተማሪው ሊረዳ በሚችልበት መልኩ ነው የምታስተምሩት። ያው ሶ ኢትስ ኦል አባውት ነው ጌቲንግ ጥሩ ተማሪ ለእናንተ፣ እናንተም ደግሞ በብዙ ተማሪ ፋቮራይት ሆናችሁ ማስረዳት እንድትችሉ ተማሪው በሚመቸው ቋንቋ ማስረዳት ፍሪደም አላችሁ። እ፣ ምዝገባ ያ ከምዝገባ በኋላ ያው እንግዲህ አፕሩቫል ይኖረዋል። የአፕሩቫል ፕሮሰስ አለ። የኤዲቶር ሲቲ ማኔጀሮች እናንተን ሪቪው ካደረጉ በኋላ እ፣ እ፣ ያ ወደ ማስተማር ይኬዳል ማለት ነው። ግን አፕሊኬሽናችን ገና ለተማሪዎች አቬይለብል አይደለም። ለእናንተ ለማሳየት ያህል ነው ዛሬ። ሶ የተወሰነ ጊዜያቶች እ፣ ይፈጃል ብዬ አስባለሁ። ላይክ አንድ ሳምንት 2 ሳምንት እ፣ የተወሰነ የምንጨርሳቸው ነገሮች ይኖራሉ እና ሶ ያ እነዚህ ነገሮች ይኖራሉ። ኮመንታችኋቸውን ለማንበብ እየሞከርኩ ነው። እንግዲህ ያው ከስቱደንት ጋር ኮሚኒኬሽን ወይ ያላችሁ ሴንድ ሜሴጅ በማለት ለተማሪው ወይም ደግሞ ተማሪው ወደ አስተማሪው መላክ ይችላል። እንዳሳየኋችሁ ቡክ ሲደረግ ክላሳችሁ ወይም ካንስል ሲደረግ ኢሜይል ይላክላችኋል። ቴንክ ዩ ጋይስ፣ ለፊድባኩ በጣም እናመሰግናለን። በጣም እናመሰግናለን። አይሆፕ ይሄ ነገር ሁላችንም እ፣ ያው እንደሚጠቅም ተስፋ እናደርጋለን። አስተማሪዎቻችን በጣም እናንተም እንድትበረቱ እንፈልጋለን። እ፣ ክፍያችሁ እስካሁን ድረስ ያው ልፋታችሁ በደንብ አልታየም፣ ግን ይሄ ዌብሳይት የእናንተን ችግር አትሊስት በትንሹም ቢሆን ይቀርፋል ብለን እናስባለን። በዚህ ሰዓት ነው ራይድ ድራይቨሮች አሉ ልክ እንደዚህ ሲስተም በመጠቀም ሞር ስራ መስራት የሚችሉ እናንተም ደግሞ ያላችሁን ጊዜ ተጠቅማችሁ ፍሪደማችሁን ተጠቅማችሁ እያስተማሮች ተጨማሪ ገቢ ማግኘት እንደምትችሉ ነው እ፣ ተስፋችን። ሶ ዌብሳይቱን ሼር አደርጋችኋለሁ አሁን። ያው እ፣ እንዳልኳችሁ ነው ገና ላይቭ አልወጣንም። የተወሰነ ነገር ይቀረናል። ለእናንተ ነው አቬሌብል ያደረግነው። ብዙም አድቨርታይዝ እስካሁን ድረስ ስንሰጥ አላያችሁም። ለተማሪዎች ለአስተማሪዎች ነው። ምክንያቱም እናንተ በደንብ ኮምፎርቴብል እንድትሆኑ ስለምናስብ ነው። አም፣ ዛሬ ጆይን ስላደረጋችሁን በጣም እናመሰግናለን። አ፣ ያላችሁን ፊድባክ ንገሩን። ሶ ሜቢ አይ ቲንክ ኢን ከሚንግ ዴይስ እንገናኛለን ብዬ አስባለሁ። ሶ ዛሬ የገባችሁ ሰዎች አሁን ያላችሁ በተቻላችሁ መጠን ቴሌግራም ግሩፕ ላይ ሙሉ ስማችሁን ሜንሽን ብታደርጉልን ለአቴንዳንስ ይጠቅመናል። ሶ
ያ እዛ ላይ ሜንሽን አድርጉልን። ያ አዎ የትም ሀገር ኢትዮጵያ ውስጥ ያላችሁ በሙሉ ያው የኢትዮጵያ ጂኤምቲ ፕላስ ስሪ ታይም ዞን ውስጥ ነው ያለችው። ስለዚህ የትኛውም ከተማ ቢሆን ኦልሬዲ ሴሌክትድ የሆነው ነው። ስለዚህ እ፣ አዲስ አበባም ከአዲስ አበባ ውስጥ ውጭም ብትሆኑ እ፣ በተመሳሳይ ሰዓት ነው የምታስተምሩት። ስለዚህ ምንም ችግር አያጋጥማችሁም ማለት ነው። እሺ ጋይስ በጣም እናመሰግናለን። በጣም እናመሰግናለን። ያ ሲ ዩ ጋይስ። ያ ከዚህ ውጪ ምናልባት ከማጠናቀቃችን በፊት አም፣ የፔዳጎጂ ትሬኒንግ ይኖረናል። አሁን የሰጠኋችሁ የሲስተሙን አጠቃቀም ነው። እ፣ ግን ወደፊት ደግሞ እ፣ ያው የፔዳጎጂ ትሬኒንግ ይኖራል ብለን እናስባለን። ስለዚህ ይህን ለመናገር ያህል ነው። መጨረሻ ላይ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ምሽት። ባይ ባይ።